እሺ 54 ነው ማለት እሺ 54 ቁጥር በጣም ወደደና የሚታወቅ ቃል ነው። ዛሬ ግን መንፈስን አለብስና አነብልሻለሁ። አሜን። አጥንትሽ ላይ ነው ጠብ የሚል አጥንትሽ ላይ መሰለሽ ሰዎች ናቸው። የእግዚአብሔር ቃል አያነብም። የእግዚአብሔር ቃል ማለት እኮ ዶሮ ወጥ ሽሮ ማለት ነው። ስጋ አሁን ለምሳሌ ሽሮ አለ፣ ዶሮ ወጥ አለ፣ እንጀራ አለ፣ ጥብስ አለ፣ ጎመን አለ፣ ምናምን ስጋ አለ አይደል? ይሄ ሰውዬ ይሄ መስፍን የሚባለው ሰውዬ የዚህ ሁሉ ድብልቅ ነው። የዚህ ሁሉ ድብልቅ ይሄን አጥንት ሰጠኝ። በቃ አጠንክሮ እንደዚህ አቆመኝ። እንደዚህ የእግዚአብሔር ቃል ማለት እኮ ነፍስህና መንፈስህን አጽንቶ የሚያቆም ነው። ስለዚህ ብላ ሁሌ ልክ ምሳሌ ዘለ እንደምትቀመጥ የእግዚአብሔር ቃል ላይም ዘለ ተቀመጥ። አዎ ልክ ቁጣ እንደምትል ከእንቅልፍ ተነስተህ የእግዚአብሔር ቃልም ሱስ ያዘ። ልክ ማታ ተኛት ምናምን ስትል የእግዚአብሔር ቃል እንደዛው ጥማቱ ይግባብ። ምክንያቱም የዛ ቃል ነጸብራቅ አጥንት ውስጥ አለበት የእግዚአብሔር ቃል፣ ደም ስር ውስጥ መግባት አለበት የእግዚአብሔር ቃል፣ ከመቅኔ ጋር መቀጠል አለበት የእግዚአብሔር ቃል። ላፎቲያና ማስ ሬማስ ካቡን ያስ እዩ ቆይ ልተንብይልህ አንተ ጌታን አታውቅም። እዩ ሴቱን ወንድ እዩ ጠብቀኝ የሆነ ጓዳ ልግባና በእናትህ የሆነ ሟርት ነገር ላውጣ ከቤታችሁ የሆነ ሟርት ላውጣ። እዩ የሚባል ሰው የሆነ መንፈስ ከቤታችሁ ውጣ። ፍቃደኛ ከሆንክ ፍቀድልኝ፣ አሜን በለኝና እዩ የምትባል ሰው ለምን እዛው ትለኛለህ? ይኸው እየነገርኩህ እኮ ምስጢር እየነገርኩህ አሁን ምንም ሳላይ ነው እየነገርኩህ ያለው። አንተ ጌታ እንደማታውቅ ስለ ጽሁፍ አይደለም። ብዙ ጴንጤዎች እንደዚህ ብለው ይጽፋሉ። አንተ ግን ጌታ ኢየሱስን አታውቅም። እንደ ግል ዳኛ አድርገህ መቀበል አለብህ። እውነት እቺ ቀን እንዳታመልጥ። በፊት አደጋ አለ ወንድሜ፣ እህቴ፣ በፊትሽ አደጋ አለ። ፕሊዝ ይሄ ቀን እንዳያመልጥ። ላስገባ የሆነ ሰው አውጥቼ ልጸልይልህ። ከፊት ለፊት አደጋ ያለው የሞት አደጋ አለ። አደጋውን ትፈልገዋለህ? ወይኔ ኖ፣ አይሁንብህ በኢየሱስም፣ አይሁንብህ። አንቺ ነፍስ አይሁንብሽ በኢየሱስም፣ አይሁንብሽ። ሞት አይሁንብሽ። በእውነት ሞት አይሁንብሽ። በእውነት ዶንት ወሪ። እኔ ሃይማኖትን ኦርቶዶክስ ምንም ችግር የለብኝም። እኔ ሃይማኖትን ላስቀይራለም፣ ግን ልጸልይልህ እፈልጋለሁ። አንተ ሰው፣ አንቺ ነፍስ ልጸልይልሽ። ከፊት ለፊትሽ አደጋ አለ። ልጸልይልህ። አንተ ነፍስ ልጸልይልህ። ፕሊዝ ታይፕ አድርግልኝ። ፕሊዝ አትሂድ። ፕሊዝ ልጸልይልህ ወንድሜ። በእውነት ማጣት አልፈልግም። ነቢይ ነህ። ጌታ ነገ ይቀባሃል። ነገ ብዙዎችን ታገለግላለህ። ለብዙዎች ነፃነት፣ ለብዙዎች አስገባን ያብስራል ነው። አሁን ቦታ የለኝም። እዩ ከሆነ ብቻ ነው የማስገባው። እዩ ከሆነ ብቻ ነው። ከዚህ ሰው አንድ ሰው ልጅ ቦታ የለኝም። ሙሉ ነው። 8 ሰው ሙሉ ነው። እዩ ከሆነ ላስገባውና ልጸልይ ለዚህ ሰው። ነቢ ኦርቶዶክስ ነው ሰው። አዎ አይ ነው። መንፈስ ቅዱስ ገልጾልኛል። አይገርምም? ጌታ ይባርክ። ኦርቶዶክስ ነው። ዋው መንፈስ ቅዱስ ገለጸልኝ። ጌታን አያውቅም። አልገባም። አም ሶሪ ግን ዛሬም ቢሆን ጌታ ታማኝ ነው። ዛሬም ቢሆን የእግዚአብሔር መንፈስ ታማኝ ነው። በእውነት እግዚአብሔር በእውነት በመንግስቱ ያስብ። በእውነት በኢየሱስም ጠላት አያገኘ። በኢየሱስም የመኪና አደጋ አያገኘ። በእውነት ድንገተኛ ሞት አያገኘ። አንተ ሰው ድንገተኛ ሞት አያገኘ በኢየሱስም። በእውነት ጥይት ማብረጃ አትሆንም አንተ ሰው። በእውነት በኢየሱስም የጥጋበኛ ወይ ደግሞ የጠላት ደምህን ጠላት አይጠጣውም በኢየሱስ። አንተ ሰው በኢየሱስ ስም ለምን ታለ እግዚአብሔር በሚፈልገው እግዚአብሔር አይደለም እኮ እየገደለ ያለው ጠላት ነው ሊገል ያለው ሰይጣን ነው ሊገል ያለው የእግዚአብሔር ቃል ይኸውልህ በዮሐንስ ምዕራፍ 10 ላይ እንደዚህ ይላል። ወንድሜ አንዴ ላንብብልህ ሰይጣን አይገልም የምትለው ይው ሰይጣን ይገላል። ብድብና አድርጎ ነው የሚገልህ ወንድሜ። ላንብብልህ አባዬ ፕሊዝ። ያንተ ነፍስ ያሳስበኛል። ስማ
ሌባው ሊሰርቅና ሊያርድ ሊያጠፋ እንጂ ስለሌላ ነገር አይመጣም። ዲያብሎስ ነው ሌባው። ሊሰርቅ ሊያርድ፣ ሲያርድ ይኸውልህ ደም ነው የሚፈሰው። ያርዳል፣ ደም ነው የሚያፈሰው፣ ደሙን ይጠጣል። አንተ ደግሞ ሴጣን ገለው መንግስተ ሰማያት መግባት አይቻልም። 2 ሞት ነው የምትሞተው ወንድሜ፣ 2 ሞት። ፕሊዝ ፕሊዝ ልጸልይልህ፣ 2 ሞት። እስቲ ጉባኤ አንድ ጊዜ ዘልተው ንስሐ እንግባለን። ኢየሱስ በጌታ በኢየሱስ ክርስቶስ ስም እግዚአብሔር አምላኬና አባቴ በጌታ በኢየሱስ ስም እጸልያለሁ። አባ ታረቀው፣ እስራኤል ቅዱስ ልቦና አስተው። ዛሬ ማታ ተገናኘው። በህልም አናግረው፣ ራእይ ተገለጠለት። ድምፁን በውስጡ አክብደው ጌታ ሆይ ይሄ ድምፅ እግዚአብሔር ነው ብሎ ጌታ ሆይ በርከክ ብሎ ንስሐ ገብቶ ጌታ ሆይ አካባቢ ወዳለች ቤተክርስቲያን ሄዶ እጁን እንዲሰጥ ነው እጸልያለሁ። እግዚአብሔር ወንድሞችን አዘጋጅለት፣ የሆነ ሰው አዘጋጅለት፣ ለዚህ ነፍስ የሆነ ሰው አዘጋጅለት ጌታ ሆይ፣ የሆነ ሰው አዘጋጅለት ጌታ ሆይ፣ ንስሐ የሚያስገባው አባ ድረስለት። በኃጢአቱ አይሙት፣ ጠላት አይግደለው ጌታ፣ ጠላት አይግደለው ጌታ፣ ጠላት አይግደለው፣ ታደገው ጌታ። ጌታ ሆይ ድረስለት። እግዚአብሔር መልአክ ጌታ በኢየሱስ ስም ጸልያለሁ፣ በክርስቶስ ኢየሱስ ባለበት ቦታ ተገቢውን ጥበቃ እንድታደርጉለት፣ በእውነት አስፈላጊ ከሆነ ሰው ጋር እንድታገኙት፣ ወደ ልቦናው እንድትመልሱት በኢየሱስ ስም ጸልያለሁ። አሜን። ተባረክ። ማድረግ የምችለው ይሄን ነው ወንድሜ፣ ማድረግ የምችለው ይሄን ነው። ስሚኝ እህቴ ወንጌላዊ፣ እንደዚህ ይላል እግዚአብሔር ቃል፣ አታፍሪምና አትፍሪ። ወንጌላዊ ያለሽ ትንቢተ ኢሳይያስ 54:4 አገኘሽው? ወንጌል ይዘሻል? መጽሐፍ ቅዱስ ይዘሻል? ኪዳ ያላችሁ ወንድሞችና እህቶች ትንሽ እንትኑ ስለሞላ ነው ላስገባችሁ ያልቻልኩት። ሌላ ሰው ሲወጣ አስገባችኋለሁ። ጸልይላችኋለሁ። ሁላችሁንም ጸልይላችኋለሁ። እሺ ልታነቢልኝ ነው ወይስ እኔ ላንብብልሽ? አታፍሪምና አትፍሪ፣ አትዋረጂምና አትደንግጪ። የሕፃንነትሽን እፍረት ትረጂዋለሽ፣ የመበለትሽንም ስድብ ከእንግዲህ ወዲህ አታስቢ። አሜን። በኢየሱስም ይሄ ቃል ይህንን ጉባኤ ማገኘ፣ ይሄ ቃል ይህንንም ጉባኤ አገኘ። በጌታ ጉባኤ አገኘ። አሜን። በኢየሱስም አትፍሩ የእግዚአብሔር ሰው፣ ትፍሩ የእግዚአብሔር ሰዎች፣ ታፍሩምና ትፍሩ የእግዚአብሔር ሰዎች። የሚያስፈራ ነገር አለ፣ አለ። ሁኔታ ያስፈራል። አዎ። ኢኮኖሚ ያስፈራል። አዎ። የጤንነት ሁኔታ ያስፈራል። አዎ። የትዳር ሁኔታ ያስፈራል። አዎ። ያለንበት ስታንዳርድ ያስፈራል። አዎ። ነገር ግን የእስራኤል አምላክ እግዚአብሔር አትፍሩ፣ የእግዚአብሔር ቤተሰቦች አትፍሩ፣ አትፍሩ። በኢየሱስ ለምን የሚያሳፍር የለንም። የእኛ አምላክ የእኛ አምላክ የሚያሸማቀቅ አምላክ አይደለም። የእኛ አምላክ አይደለም። ሜዳ ላይ ጥሎኛ አልሄድም፣ ደከመኝ ሰለቸኝ አላ ኢየሱስ መንገድ ላይ ማንንም ጥሎ አይደለም።
Malcolm, no. Malcolm, no. Malcolm, no. Malcolm, no. Kilenya. Malcolm, no. አሜን። መልካም ነው እግዚአብሔር ሰዎች እግዚአብሔር መልካም ነው። እግዚአብሔር አያግደውል አንተንም እግዚአብሔር ይሸከማል። እኔ እኮ ምኛል አንዳንድ ኢየሱስ በቃ አትከብደው፣ ለኢየሱስ አትከብደውም፣ ለኢየሱስ አትከብጅም። ይኸውልህ ለኢየሱስ ገለባ ነው። አንተ ነህ ያልቻልከው እንጂ ኢየሱስ አይደለም። አንቺ ነሽ ያልቻልሽው እንጂ ኢየሱስ አይደለም። ያስጨነቅሽ አንቺን ነው። ግራ የገባሽ አንቺን ነው። አንተ ነህ ግራ የተገባው፣ አንተ ነህ የከበደ እንጂ ለኢየሱስማ ቀላል። ለዚህ እኮ ነው ማቴዎስ ይላል ላምብላችሁ ቴንኪዩ። እናንተ ደካሞች ሸክማችሁ የከበዳችሁ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋል። ቀንበሬን በላያችሁ ተሸከሙ፣ ከእኔም ተማሩ። እኔ የዋህ በልቤም ትሑት ነኝና ለነፍሳችሁ ረፍት ታገኛላችሁ። አሜን። በእኔ ልዝብ ሸክሜም ቀላል ነውና ረፍትን ታገኛላችሁ። አሜን። ሉኬሰንም ቦቆቲ ኢየሱስ ጌታ ሶል ግን ሬስት አሜን። ይኸውልህ ሀሳብ አይግባ፣ ያለህበት ሁኔታ ሀሳብ አይግባ። እኔ እችለዋለሁ፣ እኔ አይደለሁም፣ እኔ መስፍን አይደለሁም፣ እኔ የራሴንም አልቻልኩም። እኔም ይዤ ነው ወደ አባቴ የሚሄደው። እኔም ተሸክሜ መስቀሉ ስር ነው የምደፋው። አባ አቤት ደከመኝ እኮ ሃሌሉያ። አባ ጮህበትን የልጅነት ስልጣን እኮ ተቀበልን እኛ። አንተ እድለኛ እኮ ነህ። እንዴት እድለኛ ነህ! የእኛ አምላክ ሸክምን የሚጋራ ነው። ሸክምን ከላይ ከጫንቃ ላይ ማንሳት የሚችል አምላክ ነው። ያንተ አምላክ የሚያሳርፍ አምላክ ነው። ያንተ አምላክ የደስታ ምንጭ ነው። ያንቺ አምላክ የሰላም ምንጭ ነው። አሜን። ነው በቃ ምንጭ ሶርስ ኢዝ ሶርስ ኢኒ መደነቃ ኬቲቲ ኢኒ መደ ጅሬኛ ኬቲ መደ ቃመ መደ ነጋ መደ ፈንጃ ኬቲ ኢየሱስ የነገር ሁሉ ምንጭ ነው። ኢዝ ሶርስ ፒስ ማይ የደስታ ምንጭ፣ የረፍት ምንጭ። ስለዚህ አታፍርም። ለዚህ ሆኖ እኮ ምንጮ ወደዚህ ጌታ ወደዚህ እኮ ነው ወደ ትውልድን ጌታ ኢየሱስን እንደ ግል አዳኛችሁ አድርጋችሁ ተቀበሉ። የተመስለውን ቅመሱ። ኢየሱስን ቅመሱት። ኢየሱስን ነው ቅመሱት። ነው ኢየሱስን ኤልያስ መስፍን ሞክሼ ጸልይልሃለሁ። ኤልያስ አንሚዩት አድርግልኝ።
ኤልያስ ይሰማሃል? አቤት እየሰማሁ ነው። ጌታ ይባረክ። አንድ ድምፅ ሰማሁ። ብሬኪንግ ስሙ እግዚአብሔር እንደዚህ አለኝ፣ እወድሃለሁ አለኝ ጌታ። አሜን። እስቲ ደግመህ እግዚአብሔር ይወደኛል በል እስቲ። እግዚአብሔር ይወደኛል። አየህ፣ በመውደድ ውስጥ ሁሉ አለ ወንድሜ። አንድ አካል ከተወደደ በአንድ መወደዱ ብቻ ቫልዩ አለ። መወደዱ ብቻ ከወርቅ ከብር ከናስ ከገንዘብ ከማንኛውም ነገር ይመጣል። እግዚአብሔር እንደዚህ ይሆናል። እኔ አላቅም ያለ ግን የተገፋ ማንነትን አያለ፣ የተጠላ ማንነትን አያለ፣ ያልተመቸ አትሞስፌር ውስጥ ያለ ነገርን አያለ። የሆነ በሰዎች ሊሆን ይችላል፣ በአገልግሎት ሊሆን ይችላል፣ በስራ ሊሆን ይችላል። ያልተመቸ እወደዳለሁ ወይ ብለህ የምትጠይቀው ጥያቄ እግዚአብሔር ግን ይወዳል። አሜን። እውነት እግዚአብሔር ይሰማኛል ብለህ ለምትጠይቀው ጥያቄ የስ እንድል እግዚአብሔር ይሰማሃል። ስለሚሰማሃል። አሜን። ይሰማሃል በኢየሱስ። አሜን። ያደምጣል በኢየሱስ። አሜን። እስቲ አንድ በል እስቲ። አንድ ሁለት በል። ሁለት ሶስት በል። ሶስት እዚህ 3 ዓመት ውስጥ ጨርሳለሁ በለኝ። 3 ዓመት ውስጥ ጨርሳለሁ። ምንድን ነው የምትሰራው አንተ? እኔ ያው ዘሪጋ ነው አለው ቢዝነስ ከሰው ጋር እየሰራለሁ። አሁን የሆነ በቃ ተቀምጦ የተሰጠ ነገር አለ። ያን ለምትበስ ለራሴ ለማድረግ ያ ሃሌሉያ። ይኸውልህ ልተንብይልህ ያ ቃል አውጣ። እንዲህ ልበል። አሜን። ጌታ ይባርክ። አሜን። ጌታ ይባርክ። ይኸውልህ በዚህ 3 ዓመት ውስጥ የሆነ ፍቅር ይሰጥሃል። በቃ ወይ በ3 ዓመት ውስጥ ከብለት ተብሎ ይሰጥሃል። ብቻ እግዚአብሔር በዚህ 3 ዓመት ውስጥ አንተ የምትጨርሰው ነገር አለ። አሜን። እኔ ልጸልይ፣ እንደዚህ ብዬ ልጸልይ። በኢየሱስ ክርስቶስም ሰውየውን ይሄን እቃውን ወይ ንብረቱን ሱቁን የሚሸጥልን ሰውዬ ልቡን ቀየርኩት። አሜን። በኢየሱስ ክርስቶስ በትንሽ ገንዘብ ቀስ ብለህ ከፍለህ ሰርተህ እንድትከፍለው እንዲሰጥህ አዘዝኩት። አሜን። በኢየሱስም ሳትጨናነቅ እሱም ሳይጨናነቅ አንተም አልቆን ሳትበላ ገንዘቡን ሳትበላ ግፍ ሳትበላ በኢየሱስም እሱም ደግሞ እያለፋ ሳይሆን በጌታ በኢየሱስ ንብረቱን ሰጥቶ አንተም ተቀብለህ ሰርተህ የምትከፍል ይሆንልህ በኢየሱስ። አሜን። ከው በኢየሱስ አሜን። ማዲያራቦስ ካቡራ ዲያላማስ አሜን። ኢየሱስ ይሄንን ያደርጋል በህይወት ላይ። አሜን። እግዚአብሔር እወድሃለሁ ብለዋል። ስለሚወድ ከአቅም በላይ የሆነ ከሀሳብ በላይ የሆነ ከምታስበው በላይ የሆነ ነገር እግዚአብሔር በህይወት ላይ ያደርጋል። አሜን። ይኸውልህ በስጋ በጣም ትበለጽጋለህ። በጣም ባለሀብት ትሆናለህ። አሜን። ለምን እንደምታውቃለህ? ባለሀብት ለምን እንደምታውቃለህ? እንደዚህ ብዙ ሰዎችን ያስከፋቸዋል። እኔ ግን እተነብያለሁ። ለምን ባለሀብት ባለጸጋ እንደምትሆን ታውቃለህ? እግዚአብሔር የአንተን ሀብት ይፈልገዋል፣ ልብህንም ሀብትህንም ይፈልገዋል። ብዙ ሰዎች አሉ የእግዚአብሔርን ልብ ያሳረፉ፣ ልክ የሚያሳዝኑም እንዳሉ ብዙዎች ደግሞ አሳርፈውታል። ብዙዎች ደግሞ አሳርፈውታል። የእግዚአብሔርን ልብ ከሚያሳርፉ ወገን ናት። አሜን። ዝም ብሎ እግዚአብሔር ሰው አይወድም። እግዚአብሔር ቃል ሲናገር ኤሳውን ጠላው፣ ያዕቆብን ወደድኩ። ያዕቆብ እኮ አታላይ ነበር፣ ውሸታም ነበር፣ ግን ወደድኩት አለ። ደንዋድ ምንም ማድረግ አይቻልም።
ሙሉ ስለሆነ እኮ ነው ወንድሞቼ እህቶቼ የማላስገባችሁ። ልክ ሰው ሲወጣ እያየው አስገባችኋለሁ። እሺ እያየዋችሁ ነው። አያት አሌክስ ኒሹ አስገባችኋለሁ። እያየው ታይፕ አድርጉልኝ፣ ጸልይላችኋለሁ። ስማችሁን እየጠራሁ ጌታ ኢየሱስ ይባረክ። አሜን። ማኪያዳና ሞሳ ካፕሮዲያስ አሜን። 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 ኢየሱስ ጌታ ነው። ስለዚህ ኤሳውን ጠላው ያዕቆብን ወደድኩ ካለ በኋላ ያዕቆብን በዚያ መንገድ አሳለፈውና በዚያ አይነት ሁኔታ አሳለፈውና አደን ዶክተዴ የ12 ነገድ አባቶች አሉ። የእግዚአብሔር ቃል እንደዚህ ይላል ኢሳይያስ ምዕራፍ 9 ላይ እግዚአብሔር ቃልን በያዕቆብ ላይ ሰደደ ይላል፣ በእስራኤል ላይ ወደቀ ይላል። ሃሌሉያ አሜን። ቃልን ሰደደ። ይኸውልህ ይህ እኮ ቃል እኮ እግዚአብሔር ቃል ማለት ምን እንደሆነ ታውቃለህ? እሺ ውረጅ፣ ችግር የለውም አለ ውረጃችን። ቴንኪ ወንጌላዊ ስለተጸለየልሽ። ያን የሚያክል አያት ፊት ለፊት ያለችው አያት ስለሆነ አያት ቢጋረብ ያን የሚያክል የእግዚአብሔር ቃል ቀጥ ብሎ መጣና እስራኤል ላይ ወደቀ። አሜን። ለዚህ ነው ነገር ሁሉ የተባረከው። ችግር የለውም ወንጌላዊ መከታተል ትችላለች። ወደቀበት። እስቲ ሁላችሁም ጉባኤ ቃሉ ወደቀብኝ በሉ። እስቲ ጻፉ። እስቲ ቃሉ ወደቀብኝ በሉ። ቅሌም አድርጎ እግዚአብሔር ማታ ወደቀብኝ በሉ። ይጠብቃል። ሃሌሉያ። በለሱን ፍሬውን ይበላል። ጌታውን የሚጠብቅ ይከብራል ተብሎ እንደተጻፈ ይጠብቃል። በቃ ይጠብቅ። አቤት እግዚአብሔር ነገር ሲፈልግብሽ እህቴ። ከዛስ ፖቲፋራ ቤት ደግሞ ትንሽ ቆየና ይገርማቸዋል። የሰራው ስራ እኮ ተሰራ ተብሎ የተከሰሰበት ስራ እኮ በባሪያነት ስለገባ እዛ ቤት ፖቲፋራ ቢገለው በሰይፍ ቢቆርጠው አንገቱን ትክክል ነው እኮ ፖቲፋራ። ዮሴፍ እንኳን ምን አለ ለፈሬውን ቢነገርማ የሚያገኘው ቡዱን ነበር። በአገሩ ባሪያ ሆኖ ገብቶ የሰራተኛውን የጦር አዛዡን ደፈረ የሚባል ሰው ፈሬውን ጋር ቢደርስማ በቃ አንገቱን ቀጥሳቸው ጣሉት ነው። የባሪያ ነው አገሬ ሊያበላሽ ነው ነው። ከዛም በኋላ ንጉስ የሚሆን ሰው እስር ቤት ግዞት ቤት እግዚአብሔር ሊያከብር ሲፈልግ ኮሌጅ አይልክም። የራሱ ኮሌጅ አለው። በሰው ዲግሪ አይደለም እግዚአብሔር የሚያምረው፣ በሰው ማስተርስ ትምህርትን እየራኩ አይደለም። በጣም ወዳለሁ ትምህርት፣ በጣም ወዶ በጣም አይስማ ፈብራይት በጣም መማር ፈልጋለሁ። የምማረው ግን የወንጌልን ላገለግልበት አይደለም። ከሰው ጋር ሳወራ ኢኳል ለማውራት ነው። የሆነ ፕሮፌሰር ከኔ በላይ እንዲያወራ ስለማልፈልግ፣ የሆነ ኢንጂነር የሆነ ነገር ከኔ በላይ እንዲያወራ ወይ ደግሞ እኔ እንዲያሸማቅቀኝ ስለማልፈልግ ነው እንጂ እኔ የምማረው ወንጌልን ልሰብካለሁ። ወንጌልን የምሰብከው ይህንን በማጥራት ይህን በመብላት ወንጌልን የምሰብከው በቲዎሎጂም አይደለም። እኔ በቲዎሎጂ ወንጌልን አልሰብክም፣ አላምንበትም። አበላሹብን ቲዎሎጂያውያን። ቲዎሎጂ እንደዚህ አይደለም ይሉናል። መንፈስ ቅዱስ የሚለውን ቲዎሎጂ እንደዚህ አይደለም ይሉናል። አሁን ቀርቷል። መንፈስ ቅዱስ ቀርቷል እኮ በቲዎሎጂ በምናምን ቲዎሎጂ በምርት ሎሎ ምናምን እያሉ በቃ መንፈስ ቅዱስን አንስተው እየተረተረት አደረጉበት። ወንድሜ ቅባቱን ጸልይ አንተ። አባችሁ ዳኪታያ ቅባቱ ከሰጠ ቃሉን ያበራላል፣ መገለጥ ይሰጣል፣ ታገለግልበታል። አበራ ዛሬ ዮሴፍ እዛ ውስጥ ምንም የማያውቅ ስደተኛ ባሪያ አገር መምራት የማይችል እንኳን ነገር ከብቶች እንደ ዳዊት እንኳን ፍየሎችና በጎችን አሰማርቶ አያውቅም። ለአባቱ ወሬ የሚያመጣለት ልጅ ነበር። በ17 ዓመቱ ነው ከአባቱ። በጣም ነው አባትየው የሚወደው። ምን ወጣ? እግዚአብሔር እዛ ውስጥ የራሱ ኮሌጅ ውስጥ አስገባውና ቀረጸውና የግብፅ በዛን ዘመን ግብፅ በስልጣኔ አንደኛ ናት፣ የዓለም ገዥ።
አሜሪካ አስባችሁታል? የአሜሪካ ቫይስ ፕሬዚዳንት መሆን አስባችሁታል? በዚህ አንድ ኢትዮጵያዊ አንድ ስደተኛ ከዚህ ሂዶ ምናምን አሜሪካ ገብቶ ምንም ሳይማር የሆነ ነገር ብቻ ሆኖለት ብቻ የሆነ ቫይስ ፕሬዚዳንት ሲሆን አይገርምም? እንደዛ ነው። አሜን አሜን አሜን። ስምህን ሲቀይር ነው እግዚአብሔር። አድራሻን ሲቀይር ነው እግዚአብሔር። ይህ መልኩ ይህ ያገኘው ኢየሱስ ሰው ልጸልይለን ለዚህ ሰው ልጸልይለት እና ከዛም በኋላ ቃል ስለሱ ትሰማኛለህ? ቴንኪው መስፍኔ።